ሰላም የዳ ፉትቦል የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ስለ እንግሊዝ ፕሪሚየር ሊግ እናወራለን። ማንቸስተር ሲቲ በትናንትናው ምሽት ጨዋታ በብራይተን 2 ነጥብ መጣሉን ተከትሎ አርሰናል ዛሬ ፖቴንሻሊ ሊቨርፑልን የሚያሸንፍ ከሆነ በ8 ነጥብ የሚበልጠው ይሆናል። እንግዲህ ይሄኛው ቦክሲንግ ዴይ የፌስቲቭ ፔሪድ እየጀመረ ባለበት ሰዓት ሁሉም ትላልቅ በተለምዶ ቶፕ 6 የሚባሉ ቲሞች እንዳለ ነጥብ ሲጥሉ አርሰናል ሶስተኛ ድሉ ዛሬ ከሊቨርፑል ጋር ለማሸነፍ የሚጫወት ይሆናል። እንግዲህ በትናንትናው ጨዋታ ፉላም ቼልሲን አሸንፏል። አስቶን ቪላም ነጥብ ጥሏል። እንግዲህ አርሰናል ዛሬ ከሊቨርፑል ጋር ያለው ፊክስቸር ትንሽ የተለየ ነገር የሚኖረው የዛሬ ዓመት ሊቨርፑል ዋንጫ መብላቱን ባረጋገጠበት ጊዜ አንፊልድ ላይ በነበረው ጨዋታ አርቴታን ሁል ጊዜ ሚዜ ነው እንጂ መቼም ሙሽራው አትሆንም በማለት ቲፎ አዘጋጅተው ሞክ ማድረጋቸው የሚታወስ ነው። እንግዲህ የዛሬ ምሽቱ የአርሰናልና የሊቨርፑል ግጥሚያ አርሰናል ነጥቡን ወደ 8 የሚያሳድግበት ብቻ ሳይሆን በተመሳሳይ ፊክስቸር በአምናው ውድድር ሊቨርፑል ዋንጫ መብላቱን ካረጋገጠ በኋላ በአንፊልድ ሮድ አርሰናልን ሲያስተናግድ የሊቨርፑል ደጋፊዎች ዲስሪስፔክት የሚመስል ነገር ያሳረፉበት አሰልጣኝ አርቴታ ነበረ። በባነር በትልቅ ቲፎ ሁልጊዜም ሚዜ ነው እንጂ መቼም ቢሆን ሙሽራው አትሆንም አርቴታ በማለት ሞክ አድርገውታል። አርሰናል አሁን ካለበት ፎርም አንጻር ከሊቨርፑል የተሻለ ፌቨራይት ነው የዛሬውን ጨዋታ ለማሸነፍ። ግን ደግሞ ሊቨርፑል ሁሌም ትልቅ ቡድን ከመሆኑ አንጻር ከያዘው ስኳድ ጥራትም አንጻር ለአርሰናል ቀላል ተጋጣሚ ይሆናል ተብሎ አይታሰብም። ግን አርቴታና ልጆቹ አሁን በቦክሲንግ እንግዲህ ሌሎቹ ቲሞች እንደዚህ ነጥብ እያንጠባጠቡ እየጣሉ በዚህ ሰዓት ማሸነፋቸው ትልቅ ስቴትመንት ይሆንላቸዋል ተብሎ ነው የሚታሰበው። ምክንያቱም በአምናው ፕሪሚየር ሊግ ነጥብ ያስጣለውን ዌስትሃምን፣ በርንማውዝን የመሳሰሉ ቲሞችን ዘንድሮ በዛው ፊክስቸር አርሰናል ማሸነፍ ችሏል እና ሊቨርፑልንም ማሸነፉ ዛሬ ትልቅ ስቴትመንት ይሆናል። ከዛ በዘለለ ከ21 ጨዋታ በኋላ በ8 የተጣራ ነጥብ ሊጉን እንዲመራ ያስችለዋል። ይሄ ደግሞ ዋንጫ ለማንሳት አርሰናል ከ21 ዓመት በኋላ ለሚያደርገው ሩጫ ትልቅ ጉዞን የሚያሳምርበት ነው የሚሆነው። ያው የፔፕ ጋርዲዮላው ሲቲ አሁንም አንደር ኢስቲሜት የሚደረግ ቲም ባይሆንም በተለይ ደግሞ አሁን ባለፉት 3 ጨዋታዎች ሶስቱንም አቻ መውጣቱን ተከትሎ ከአርቴታ ጋር ያለውን ልዩነት በጣም እያሰፋ ነው የሚገኘው። አርሰናል ዛሬ ለማጥቃት የሚገባው ቡድን አርሰናል እንደሚሆን ይሰማኛል። ካለው ተጠባቂነት የተነሳ በኤምሬትስ ከሚኖረው ድባብ ጋር ተጨምሮ በጣም ፍሎ ያለው እግር ኳስ እንመለከታለን ብዬ አስባለሁ። ኤቤሬ ኢዜ ከ4 ተከታታይ የምንም ደቂቃ ተሳትፎ ለማግኘት በኋላ ዛሬ እድል ይሰጠዋል ብዬ አምናለሁ በግሌ። በዛሬው ጨዋታ በሊቨርፑል በኩል ሰሞንኛው አቋሙ አሪፍ የሆነው ፍሎሪያን ቪርዝ መሰለፍ ከቻለ ልዩነት መፍጠር የሚችል ተጫዋች ነው ብዬ አምናለሁ። አርሰናል ከረጅም ጊዜ በኋላ አምበሉን ማርቲን ኦዴጋርድን የ22-23 ኦዴጋርድን የሚመስል ኦዴጋርድ ባለፉት 3 ጨዋታዎች እያስመለከተ ነው ብዬ አስባለሁ። ስለዚህ በዛ አቋሙ የሚገባ ከሆነ አሁንም የፕሪሚየር ሊጉ በጣም ሁሉም በሚባል ደረጃ የሚስማማበት ምርጡ አማካይ ዴክላን ራይስን የያዘ ስለሆነ በቡድኑ ከማርቲን ኦዴጋርድ እንዲሁም ከፊት መስመር ቪክቶር ዮኬሬሽ እንዲሁም በጣም አሪፍ አቋሙ ላይ የሚገኘው ሊያንድሮ ትሮሳርድ ይገኛል። ስለዚህ በዛሬው ጨዋታ ሞር ፍሰት ያለው እግር ኳስ ከአንድ ወይ ከሁለት በላይ ጎሎች የሚኖሩት ይመስለኛል። ሊቨርፑል የሚያሸንፍ ከሆነ ለቶፕ 4 የሚያደርገው እንቅስቃሴ የሚያጠናክርበት ነው የሚሆነው እንጂ ኦልሬዲ ከሻምፒዮንነት ፉክክሩ ውጪ ነው። አርሰናል ትናንት ሲቲ መጣሉን ተከትሎ ዛሬ ማሸነፉ የዘንድሮን ፕሪሚየር ሊግ ከየትኛውም በዘለለ ለማሸነፍ መቃረቡን የሚያሳይበት ስቴትመንት ወይ ደግሞ ነጮቹ ይሄ ራስን የምትገልጽበት መንገድ እንደሆነ ያስባሉ። እንግዲህ ምሽት 5 ሰዓት የሚደረገው ጨዋታ ለሁሉም ነገር መልሱን የሚሰጥ ይሆናል። የግል መልከታዬን ላጋራችሁ ሞክሬያለሁ። እናንተ የሚሰማችሁንም ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ከዛ በዘለለ ዳ ፉትቦል የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰቤ እንዲሁም እጠይቃለሁ። አመሰግናለሁ።